ሰላም ሰላም የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ዛሬ የጉሎ ዘይት እናያለን አሰራሩን ማለት ነው። የጉሎ ዘይት በመጀመሪያ የሚሰራው የጉሏችንን ካዘጋጀን በኋላ ጉሏችንን አመሳ አመሳ አርግተን ከዛን እንፈጫለን። የፈጨነውን ደግሞ ባዘጋጀነው ድስት ላይ እንጨምርና እንደዚህ በምታዩት መልኩ እናንተከትካለን ማለት ነው። እያንተከተክን ሀረፋ እንደዚህ ሲያወጣ ወደ ሌላኛው ድስታችንን እንጨምርና ከላይ የሚወጣውን አረፋውን እያነሳን እንደገና በሌላኛው ድስት እናንተከትካለን ማለት ነው። ከዛም ልክ እንደዚህ በምታዩት መልኩ ዘይት እየወጣ ይሄዳል ማለት ነው። ከላይ ያለውን አሁንም እናንተከትክና ልክ ውሃውን እንደጨረሰ እንደዚህ በምታዩት መልኩ እዚህ ቪዲዮ ላይ ዘይታችንን ባዘጋጀነው እቃ ላይ እንደዚህ ጥልል አርግተን እንጨምራለን ማለት ነው። እናንተም ቤታችሁ ሞክሩትና ያለውን ነገር እንደዚህ በቪዲዮ ውስጥ እናየዋለን። እና በጣም ፒንክ ነው ከለሩ። በነገራችን ላይ የጉሎ ዘይት እንደምታዩት በጣም ነው የሚያምረው። ለፊት መሸብሸብ ቆዳችን ምናምን ቆንጆ እንዲሆን ያደርጋል ማለት ነው። ሞክሩት ሁላችሁም በየቤታችሁ። አመሰግናለሁ። ለዩቲዩብ ቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑኝ። አዲስ ጀማሪ ነኝ፣ አበረታቱኝ። አመሰግናለሁ። የጉሎ ዘይት ጥቅሞችን እንግዲህ በሪሲኖሊ አሲድ የበለጸገ የቆዳ ለፀጉር እና ለጤና በርካታ ጥቅሞች አሉት። ተፈጥሯዊ ዘይት ነው። ቁልፍ ጥቅሞች የቆዳ እርጥበትን በመጠበቅ የፀጉር እድገትን ማፋጠን እና ማወፈር፣ በብጉርም መቀነስ፣ የሆድ ድርቀትንም ይከላከላል ማለት ነው። እዚህ ጋር እንግዲህ እንደምታዩት ወደ ጠርሙሳችን እየከተትን ነው፣ እንደዚህ በሚያምር መልኩ ማለት ነው። እንደምታዩት ከለሩ በጣም ፒንክ ነው፣ ደስ ይላል። ብዙ እንትን ብላችሁ ሰርታችሁ ራሱ ማለት ነው በቃ ትንሽ ነው የሚወጣት። ይኸው እንደምታዩት እንግዲህ አያምርም? እስቲ ከለሩ እዩት በእናታችሁ። ዋው ብርቱካናማ ነው ከለሩ ራሱና በጣም ያምራል። እና ቆዳችንን ራሱ ስንቀባው በቃ እንዴት ሻይን እንደሚያደርግ ባንዴ። እና በጣም ወፍራም ነው ደግሞ ከመነግራችሁ በላይ ማለት ነው። እንደዚህ እንደምታዩት ነው። ይሄስ እንግዲህ እንደምታዩት ወፍራም ነው በቃ ያወጣነው። ብዙ ነበረ እንትን ያልኩትኝ እና ትንሽ ነው የሚወጣው እና በጣም ሰዓት ይፈልጋል ደግሞ ስታንተከትኩት። በቃ መሰልቸት የለባችሁም። ቆዳዬ ላይ እንግዲህ እንደምታዩት ነው። በጣም አሪፍ ነው እና እናንተም እስኪ ሞክሩት ቤታችሁ ውስጥ። አንዳንዴ ቀላል ነገሮችን እንደዚህ መሞከር ያስፈልጋል።